ማንም ኃይል በህዝብ ድምፅ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው አይችልም። አቅም የለውም። አይችልም። እኛ ግን 4 ዓመት ብቻ ነው ጊዜ ያለን ብለን ማንተኛ እንሁን። ጊዜ አለን ብለን እንዳንዘናጋ። ብዙ ጥያቄ ያለበት ሀገር ነው እየመራ ያለ ነው። በኋላ እንዳይቆጨን የሚያስችል ስራ ለመስራት ጥረት እናደርግ። ከዛ ከ4 ዓመት በኋላ ፍርድ ሰጪው ህዝብ ነው። ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። ለአሜዚንግ ነው። ለዚህ የጨቅሌው ቆዳዳ የሰለቸው የፓርላማ አባል አፍንጫውን እንደ ባዝሊን ዕቃ ሲጎረጉር ሙንነቱ ለማያውቀው አዋጅ ሳያጸድቅ እጁ ከማውጣቱ በፊት በጣቱ አይኑ እንዳያወጣው ሲፈራ ነበር። አፍንጫው ውስጥ ጣት አለ ያጫውተዋል፣ ጣቱ ውስጥ አፍንጫ አለ ያባብለዋል። ፑፍ! የፍቅር አምላክ ይባርከው። ለኔማ መጨረሻ ላይ ይቆምሰዋል ብዬ ነበር። ለአሜዚንግ ነው ያለ። ዋይ ዋይ ዋይ! ተመልካቾቻችን እንዴት ናችሁ? ለዲማንሽው ተጀምሮ ነው ያለ። ወይ ሞት ይርሳኝ። ለእንኳን ደስ ያላችሁ። ነዳጅ በሊትር 10 ብር ተጨምሯል። ሰብሲዳይዜሽኑ ሙሉ ለሙሉ ሲቆም ደግሞ በሊትር 219 ብር ይገባል እየተባለ ነው። የባሰ ታምጣለ ውድ ዜናዊ። መሐሊ ደግሞ በደምቢ ዶሎ ዩኒቨርሲቲ በመማር ላይ ሳሉ ታግተው ከነበሩት ውስጥ ፈጣሪ አትርፋት ለደረሰባት ግፍና ጭካኔ በኢቢኤስ ቴሌቪዥን ስትናገር ለነበረችው ወጣት ብርቱካን ቪዲዮ ከዩቲዩብ ላይ እንዲወርድ አርገውታል። ይሁን አስነዋሪ ተግባር አውግዞ እርምጃ ከመውሰድ ይልቅ መረጃው እንዳይገኝና እንዳይዛመት ከዩቲዩብ ላይ ቪዲዮ የሚያስጠፋ አካል መፍትሄ ያመጣል ብሎ ማሰብ በራሱ በሽታ ነው። አንዳንዴ በየቀኑ በሀገሪቱ ላይ ለሚፈጸሙ ለሙሰማው ልብ ለሚሰብር ነገር ሳስብ ከኮሮና ለመትረፍ ብዬ ማድረግ የጀመርኩትን ጓንቲ ሳየው ምን ነው በቀረብኝ። ሀገር እንደዚህ የአረመኔዎች መፈንጫ የጃርቲዎቹ መጣወቻ ሆና ሳይ ምን ነው ኮሮናው ደፍቶኝ ቢሆን ብዬ እመኛለሁ። ድሞ እኮ አገዛዙና አገቱ የተባሉት አካላት ለተፈጸመው አረመናዊ ድርጊት ሰብአዊነት እንደሚሰማው ሰብኢ ሀዘናቸው በመግለጽ ፋንታ አንተ ነህ ይባባልልኛል። ሁለት ግሞች ሽታዬ ይባባላሉ አለ ወዲ ዜናዊ። ለማንኛውም ይህን ጸያፍ ድርጊት ማንም ይፈጽመው ማንም የደረስንበት ጊዜ እንደ ማህበረሰብ የሞራል ኮምፓሲያችን አሳሳቢ ደረጃ ላይ መሆኑን ልናውቅ ይገባል እላለሁ። ፈጣሪ ምህረት ያምጣልን። ፒስ አውት። ምነው መብርሃን ኢትዮጵያን ጨከንሽባት? ምነው ቀኝሽን ረሳሻት? እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት? ልቦሻሽን ታዞሪባት? ፈተናዋን ሰቀቀኗን ጣሯን ይበቃል ሳትያት አላንቺ እኮ ማንም የላት። አውሮፓ እንደሁ ትናጋዋን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ ሂትለራዊ እባጭ ጫንቃዋን እንደ ኮረብታ ተጭኗት ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዝዟት ነፍሷን ልጦ ያስበረከካት ስልጡን ብኩን መጻጉዕ ናት። እና ፈርቼ እንዳልባክን ሲርቀኝ ያህልሽ ውጋጋን አንቺ ካጠገቤ አትራቂ በርታ በይኝም መብርሃኔ። ቃል ኪዳኔን እንዳልረሳት እንዳልዘነጋት ኢትዮጵያን አዎን ብቻዬን ነኝ ፈራሁ። እሸሸግበት ጥግ አጣሁ፣ ምጸናበት ልብ አጣሁ። ማማ ኢትዮጵያን መንፈሴ ተፈትቶ እንዳይከዳት ሰጋሁ።